የአብይ ጾም ወራት አርብ አንደኛ ንባብ ከትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 እስከ 9። እግዚአብሔር እንዲህ ይላል፣ ኃይልህን ሳትቆጥብ በመጮህ ተናገር፣ ድምጽህ እንደ መለከት ይሁን። ሕዝቤ የሆኑ እስራኤል የፈጸሙትን አመጽና በደል ሁሉ ንገራቸው። እነርሱማ ሕጌን የሚፈጽሙና መንገዴንም የሚከተሉ በመምሰል ዕለት በዕለት ይሹኛል። እኔን ለማምለክ የሚወዱና የሚሰጣቸውን ትክክለኛ ፍትህ ያልተዉ ይመስላሉ። ሕዝቡም እነሆ እኛ እንጾማለን፣ አንተ ግን ለምን አትመለከተንም? ሰውነታችንንስ ምን ያህል እንዳዋረድን ለምን አታይልንም? ይላሉ። እግዚአብሔርም እንዲህ ይላል፣ እነሆ እናንተ በምትጾሙበት ጊዜ ሁሉ የልባችሁን ፍቃድ ትፈጽማላችሁ፣ ሰራተኞቻችሁንም በመጨቆን ትበዘብዛላችሁ። የጾማችሁም መጨረሻው ጠብና ክርክር ስለሆነ ጭካኔ በተሞላበት ሁኔታ ትሞታላችሁ። ታዲያ እንደዚህ አይነቱ ጾም ጸሎታችሁን እንድሰማ የሚያደርግ ይመስላችኋልን? በምትጾሙበት ጊዜ ሰውነታችሁን ታጎሳቁላላችሁ፣ ራሳችሁንም እንደ ሙጃ ሳር ዝቅ ታደርጋላችሁ። አመድ ነስንሳችሁ ማቅ አንጥፋችሁም ትተኛላችሁ። ታዲያ እናንተ ጾም የምትሉት ይህን ነውን? እኔ በዚህ ደስ የሚለኝ ይመስላችኋልን? እግዚአብሔር እንዲህ ይላል፣ ሰንበትን ቅዱስ አድርጋችሁ ብትመለከቱ በዚያም ዕለት የግል ጥቅማችሁን አሳዳጆች ባትሆኑ፣ ጉዞ ባለማድረግ፣ ስራ ባለመስራትና ከንቱ ነገርን ባለመናገር እኔ ለቀደስሁት ቀን ዋጋ ብትሰጡትና ብታከብሩት እኔን በማገልገል የሚመጣውን ደስታ ታገኛላችሁ። በመላው ዓለም የተከበራችሁ እንድትሆኑ አደርጋለሁ። ለቀድሞ አባታችሁ ለያዕቆብ በሰጠሁት ምድር ትደሰታላችሁ፣ ትኖራላችሁ። ይህን የተናገርሁ እኔ እግዚአብሔር ነኝ። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 86 የመዝሙሩ መልስ፣ እግዚአብሔር ሆይ መንገድህን አስተምረን። እግዚአብሔር ሆይ ደካማ ምስኪን ስለሆን እባክህ ስማኝ አድምጠኝም። በአንተ ታምኛለሁና ከሞት አድነኝ። በአንተ ተስፋ ስለማደርግና አንተን ስለማገለግል ጠብቀኝ። እግዚአብሔር ሆይ መንገድህን አስተምረኝ። አንተ አምላኬ ነህና ማረኝ። ቀኑን ሁሉ ወደ አንተ እጸልያለሁ። እግዚአብሔር ሆይ ጸሎቴ ወደ አንተ ስለሚወጣ አገልጋይህን ደስ አሰኘው። እግዚአብሔር ሆይ መንገድህን አስተምረኝ። አንተ ለእኛ ቸርና መሐሪ ነህ። ወደ አንተ ለሚጸልዩትም ሁሉ ዘላለማዊ ፍቅርህን ታሳያቸዋለህ። እግዚአብሔር ሆይ ጸሎቴን ስማ፣ የልመናዬንም ጩኸት አድምጥ። እግዚአብሔር ሆይ መንገድህን አስተምረኝ። ከሉቃስ ወንጌል ምዕራፍ 5 ከቁጥር 27 እስከ 32። በዚያን ጊዜ ኢየሱስ ከዚያ ወጥቶ ሲሄድ ሌዊ የተባለውን ቀራጭ በቀረጥ መቀበያ ስፍራ ተቀምጦ አየውና ተከተለኝ አለው። ሌዊም ብድግ አለና ሁሉን ነገር ትቶ ተከተለው። ከዚህም በኋላ ሌዊ በቤቱ ለኢየሱስ ክብር ትልቅ ግብዣ አደረገ። በግብዣውም ላይ ብዙ ቀራጮችና ሌሎችም ብዙ ሰዎች ተገኝተው ነበር። ፈሪሳውያንና ወገኖቻቸው የሆኑ የሙሴ ሕግ መምህራን ከቀራጮችና ከኃጢአተኞች ጋር የምትበሉትና የምትጠጡት ስለምንድን ነው ብለው በኢየሱስ ደቀ መዛሙርት ላይ አጉረመረሙ። ኢየሱስም እንዲህ ሲል መለሰላቸው፣ በሽተኞች እንጂ ጤነኞች ሐኪም አያስፈልጋቸው። እኔ የመጣሁት ኃጢአተኞችን ወደ ንስሐ ለመጥራት ነው እንጂ ጻድቃንን ወደ ንስሐ ለመጥራት አይደለም። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።